ተራም ቢሆን አንድ ምሳሌ ልንገራችሁ። አንድ ጊዜ አንድ ገበሬ እያረሰ ያለ እርሻው መሃል በጣም የከበረ ትልቅ አልማዝ ያገኛል። አልማዝ እንደሆነ አውቋል። ከዛ በኋላ ወደ ቤቱ ይዞት መጣና እቤቱ ሊያስቀምጠው ፈለገ። እቤት ካስቀመጠው ምናልባት አጥፊ ልጆች ስላሉት በቤት ያገኙትና ወስደው ባልሆነ ዋጋ ሽጠው ያበላሹታል። ስለዚህ ፈራ፣ በጣም ፈራ። መሬት ቆፍሬ ልቅበረው አለ። ድንገት ደግሞ መሬት ሰዎች ሲቆፍሩ ቢያገኙትስ ብሎ አሰበ። ስለዚህ ምን አደረገ? አንድ የሚወደው ወዳጅ አለው። እዛ ሄደና በአደራ መልክ ጠቅልሎ ይሄ ነገር ትንሽ የከበረ ነገር ነው፣ አንተ ጋር ይቀመጥልኝ ብሎ አስቀመጠ። ዝም ብሎ እየኖረ እያለ አንድ ቀን ሄደና የሆነ ገንዘብ ስለቸገረው ትንሽዬ ሳንቲም ተበደረው። ከዛ ሰውዬ ተበድሮ ግን መክፈል አቃተው። መክፈል ሲያቅተው እንደዚህ አለ። ያ ሰውዬ የአገር ሽማግሌ ሰብስቦ ጠርቶ ይሄ ሰውዬ ገንዘቤን ተበደረኝ ሊመልስልኝ አልቻለም አለ። ከዛ ተከሰሰና ሽማግሌዎች ፊት ቀርቦ ተጠየቀ። ለምንድነው የዚህን ሰውዬ ገንዘብ ተበድረ ይሄ ሁሉ ጊዜ ያልከፈልከዋል? እንዴ ወዳጄ ከሰሰኝ እኔ ነው በምን በዛች ትንሽ ይብራው እውነታው እንዴ በቃ በጣም ሾክ አረገና ወዳጄ ሆይ አንተ ጋር ያለኝ ነገር እኮ እጅግ የከበረ በጣም ብዙ ውድ ስለሆነ አንተ በመያዣነት ስለያዝከው ለኔ ያበደርከኝ ብር ባልመልስልህ እንኳን እሱን ወስደ ማግኘት ትችላለህ ብዬ አስቤ ነው ስላጣው ነው ያልሰጠው። የውላችሁ ተመልከቱ። እግዚአብሔር ልክ እንደዚህ ገበሬ ባይበደር እንኳን ለኛ የሰጠን ነገር የከበረውን ነው። ከመብል የሚበልጠውን ነው። ከልብስ የሚበልጠውን ነው። ያንን የከበረ ነገር የሰጠ እግዚአብሔር ትንሿን ነገር መስጠት አያቅተውም።